ነገ ቆይ ይሄ ቪዲዮ ካመለጣችሁ እጅግ በጣም ትልቅ ትምህርት ነው የቀረባችሁ። የጸሎት ሰዓታት ስንት ናቸው? በፍትሐ ነገሥት እንድንጸልይባቸው የታዘዙልን የጸሎት ሰዓታት ስንት ናቸው? አዎ የጸሎት ሰዓታት 7 ናቸው። አደራ ይህንን ቪዲዮ የምትችሉ ብዙ ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ፣ ለሁሉም ሰው ይዳረሳል። አንደኛ ጸሎተ ነግህ ወይም ደግሞ ሲነጋ ጠዋት 11 ሰዓት ጸሎት። በዚህ ሰዓት ለምን እንድንጸልይ ታዘዝን ያልን እንደሆነ አንደኛ ጨለማውን ገፎ ብርሃንን ስለገለጸልን፣ አባታችን አዳም የተፈጠረበት፣ ጌታችን ወደ ቤተ መቅደስ የገባበት፣ ሰማያዊ ንጉሥ መድኃኔዓለም ኢየሱስ ክርስቶስ በምድራዊ ንጉሥ በጲላጦስ ፊት ተከሶ ሊመረመር የቀረበበት ሰዓት ስለሆነ ነው። ስለዚህ በዚህ ሰዓት ምንም አይነት ጥፋት የሌለበት ምንም አይነት ኃጢአት የሌለበት መድኃኔዓለም ኢየሱስ ክርስቶስ ሊመረመር ከቀረበ እኛ ደግሞ በሌሊት ተነስተን ጌታዬ ሆይ እኔ ኃጢአተኛው ልጅ በአንተ ፊት ራሴን ልከስስና ላስመረምር ቆሜያለሁ ብለን ጸሎት ልናደርግ ይገባል ማለት ነው። ሁለተኛ የጸሎት ሰዓት ጸሎተ ሰለስቱ ወይም ደግሞ የረፋዱ የጠዋት የ3 ሰዓት ጸሎት። በዚህ ሰዓት ለምን